የማለዳው ፀሐይ የቅቤና የሲረፕ ጠረን ብዙውን ጊዜ ሙቀትና ምቾት ተስፋ በሚሰጥበት በማፕልውድ ዳይነር የብረት ጠርዞች ላይ ፈነጠቀ። ነገር ግን በዚህ ልዩ ቀን ብርሃኑ ወደ ጥቂት ጨካኝ ልጆች ልብ ውስጥ የሰረገውን ጨለማ ሊያጠፋው አልቻለም ነበር። በመስኮቱ አጠገብ ባለ መቀመጫ ላይ በተሽከርካሪ ወንበር ወይንም ደግሞ ዊልቸር ላይ ያለች አንዲት ልጃገረድ ተቀምጣለች። በፊቷ የተቀመጠው የፓንኬክ ሳህኗ ከዓለም የምትከላከልበት ተሰባሪ ጋሻ ይመስል ተቀምጦ ነበር። ስሟ ክላራ ይባላል። ፊቷ ብዙ መከራ እንዳሳለፈ ሰው ጸጥተኛ ጥንካሬ ቢታይበትም የሚንቀጠቀጡ እጆቿ ግን ጭንቀቷን ያሳብቁባት ነበር። በቀጣዩ መቀመጫ ላይ የነበሩት ልጆች በእሷ ላይ መሳቅ ብቻም አልነበረም ያደረጉት፣ ፈጽሞ መታለፍ የሌለበትን መስመር አለ። ከመካከላቸው አንዱ ሳህኗን ከጭኗ ላይ በመምታት ምግቡን በንጣፉ በረንዳ ላይ እንዲደፋ አደረገው። ሌላኛው ደግሞ ተሽከርካሪ ወንበሯ ላይ በማሾፍ ወደ ኋላ ገፋ። ምግብ ቤቱ በድንጋጤ ረካ። የጉልበተኞቹ ሳቅ ከሚወድቁ ሳህኖች ድምፅ በላይ ከፍ አድርጎ ያስተጋባ ነበር። የክላራ አይኖች በእንባ ተሞሉ። እንባዋን ለመግታት እጅግ ጥረት አድርጋ ነበር፣ ነገር ግን ውርደት ከህመም በላይ ያቃጥሏት ነበር። ደግነት ሁልጊዜ ጭካኔ ማሸነፍ እንዳለበት፣ ሁለተኛ እድሎች አስፈላጊ እንደሆኑና ማንም ሰው በዚህ መንገድ መስተናገድ እንደሌለበት የምታምኑ ከሆነ አሁኑኑ ይህንን ቪዲዮ ላይክ በማድረግ አስተያየት በመስጠት ለሌሎች በማጋራት እና ሰብስክራይብ በማድረግ ጥቂት ሰከንዶችን ይውሰዱ። በጋራ ሆነን ርህራሄ ከጥላቻ በበለጠ ጠንካራ መሆኑን ለዓለም ማስታወስ ስለምንችል። የክላራ ህይወት መቼም ቢሆን ቀላል አልነበር። በተወለደችበት የአከርካሪ አጥንት ችግር ምክንያት በተሽከርካሪ ወንበር ላይ ጥገኛ እንድትሆን አድርጓታል። ነገር ግን ወላጆቿ ሁልጊዜ እግሮቿ መራመድ ባይችሉም መንፈሷ ግን ከፍ ብሎ እንዲበር የተፈጠረ መሆኑን ይነግሯት ነበር። ዓለም ይህንን እምነቷን ለመጨፍለቅ የቆረጠ ቢመስልም እርሷ ግን ያንን እምነት አጥብቃ ይዛ ነበር። በየቀኑ የሰዎችን ትኩር ያለ እይታ፣ የሹክሹክታ አስተያየቶች ወይም በህይወቷ መገመት የማይቻሉ የማያውቋቸውን ሰዎች ሐዘኔታ ፈገግታዎች ትጋፈጣለች። ነገር ግን በዚያ ማለዳ በምግብ ቤት ውስጥ የተጋፈጠችው ከሐዘኔታ የራቀም ነበር። ነፍስን ሊያቆስል የሚችል እጅግ የሰላ ጭካኔ ነበር። ልጆቹ ሲፈነድቁ በምግብ ቤት ውስጥ የነበሩ ሌሎች ሰዎች አንገታቸውን ደፉ። አንዳንዶቹ ባለመስማማት ራሳቸውን ነቀሉ። ነገር ግን ምንም አላደረጉም ነበር። እጆቿን በቡና ሲኒዎች የሞላችው አስተናጋጅ በመተላለፊያው ላይ በድንጋጤ ቆመ። ፊቷ ላይ ፍርሃት ይነበብ ነበር። ክላራ ተጨማሪ ትኩረት ላለመሳብ በመፈለግ የሚንቀጠቀጡ እጆቿን ፓንኬኮቿ ላይ ለመሰብሰብ እየሞከረች በጭንቀት ወደ ታች ጎንበስ አለች። በዚህ ጊዜ ሌላ እጅ ወደ ታች ወረደ። ሻካራ ወይም ማሽሙረኛ ሳይሆን የዋህ እጅ ነበር። ፀጉሩ ሽበት የጀመረው አንድ እድሜው ገፋ ያለ ሰው በጸጥታ ሳህኑን አንስቶ ከፊቷ መለሰላት። አትኩሪያቸው ሲል አንሾካሾከ። ነገር ግን አይኖቹ በስቃት ወደ ጎረምሶቹ ቡድን ይቃኝ ነበር። ሰውየው ደግነት በጥላቻዎች የተሞላ ክፍል ውስጥ የምትብለጨለጭ ትንሽ ሻማ ነበር። ነገር ግን ክላራ አሁንም የተጋለጠችና ማንም ሊያየው የማይችለው መንገድ የተሰበረች ሆኖ ተሰማ። ከዚህ በኋላ የጉሮሯ መታነቅ ላይ ያልተነገሩ ቃላትን ይዛ የምግብ ፍላጎቷ ጠፍቶ በጸጥታም ተቀመጠች። ዓለም በዚህ መንገድ ለምን እንደሚሰራ፣ ሌሎች ሰዎች የተለያዩትን ሰዎች ማሰቃየት ተቀባይነት አለው ብለው እንደሚያስቡ መጠየቅ ፈልጋ ነበር። የድርጊታቸው ጭካኔ ዘንግተው አሁን ስለ ጀግንነታቸው ጮክ ብለው ከሚፎክሩት ጉልበተኞች የሚሰማው የእያንዳንዱ ሳቅ ፍንዳታ ልቧ በደረቅ ውስጥ እንዲመታ አደረገው። ክላራ አይኖቿን ጨፍና ቅዠቱ እንዲያበቃ ሰዓቱን በፍጥነት እንዲያልፍም ጸለየች። ከአንድ ሰዓት በኋላ ያልተጠበቀ ነገር ተፈጠረ። ምግብ ቤቱን በአጠቃላይ ድባብ የቀየረ ነገር። ልክ እንደ ነጎድጓድ ባለ ዝቅተኛ የመጉረምረም ድምፅ የጀመረ ትልቅ ያልተጠበቀ ድምፁ እየጨመረና ይበልጥ ግልጽ እየሆነ ሲመጣ የሰዎች ፊቶች ወደ ሰፊው መስኮቶቹን ዞሩ። በደርዘኖች የሚቆጠሩ ሞተር ብስክሌቶች ወደ መኪናው ማቆሚያው ስፍራ ገቡ። የብረት አካላቸው በቀን ብርሃን ስር ያብረቀርቅ ነበር። እይታው ብቻ ንግግሮችን ዝም ላለማሰኘት እና ሹካዎቹን አየር ላይ ለማስቆም በቂ ነበር። ሞተሮቻቸው እንደ ቀረበ ማዕበል እያጓሩ ፍጹም በሆነ መስመር ሲያቆሙ ከማንም የማይሳሳተው የሄልስ አንጀልስ አርማ የቆዳ ጃኬቶቻቸው ላይ ደምቆ ይታይ ነበር። ከደቂቃዎች በፊት በትዕቢት የተወጥረው የነበሩት ጉልበተኞች በድንገት ተረበሹ። የሚያሾፍ ፈገግታቸውም ጠፋ። የሄልስ አንጀልስ ስም ሁሉም ያውቋል። ጨካኝ፣ የማይፈሩና ለአቋማቸው ወደ ኋላ የማይሉ መሆናቸው። የምግብ ቤቱ በር ሲከፈት ደውሉ በቀስታ ጮኸ። ነገር ግን ከዚያ በኋላ የሰፈነው ጸጥታ ከምንም በላይ ጮክ ያለ ነበር። ፂም ያለው እንደ ብረት የጠነከሩ አይኖች ያሉት አንድ ግዙፍ ሰው ገባ። ጃኬቱ በልዩ ልዩ አርማዎች የከበረ ነበር። ከኋላው ሌላ ከዚያም ሌላ ተከትሎ መጣ። ምግብ ቤቱ እስኪያንስና አየሩ ጥረት እስኪሞላው ድረስ በተከታታይ ገቡ። የክላራ አይኖች ፈጠጡ። የልብ ምቷና ፍርሃቷም በመገረም ተፋጠነ። ከፊት ያለው ሰው ክፍሉን ቃኘ። እይታው ጉልበተኞቹን ሲያልፍ እጅግ ስለታም ነበር። ከዚያም አይኖቹ ክላራ ላይ ሲያርፉ ለዘቡ።
አንዲትም ቃል ሳይናገር ሁሉንም ነገር የተረዳ ይመስላል። ቡትስ ጫማው በወለሉ ላይ ከባድ ድምፅ እያሰማ ወደ እሷ ቀረበና ከጎኗ ተንበረከከ። ከዚያ ማለዳ ጀምሮ ለመጀመሪያ ጊዜ ክላራ ትንሽነት አልተሰማትም። መታየቷንና ጥበቃ እንዳላት ተሰማ። ሮር የተባለው መሪያቸው ጭንቅላቱን ቀስ ብሎ ወደ ጉልበተኞቹ አዘረ። የገረጣ ፊታቸው ጥፋተኝነታቸውን እያሳበቀ በድንጋጤ ደርቀው ተቀምጧል። አሁን ማንም ለመሳቅ የደፈረ አልነበር። የሮር ድምፅ ዝቅተኛ፣ የተረጋጋ ነገር ግን ጸጥታውን ሰንጥቆ ለማለፍ የሚያስችል ኃይል ነበር። ምንም እንኳን ክላራ ትክክለኛ ቃላቶቹን የመስማት ባትችልም የጉረኛነት ስሜታቸው ሲቀልጥ እና በፍርሃት የጉልበተኞቹን ፊት ሲያቃጥሉ አየች። አንድ በአንድ ከመቀመጫቸው የተንሸራተቱ ወጡ። አንገታቸውን ደፍተው የማንንም እይታ እየሸሹ እየተደናቀፉ ወደ መውጫውም አመሩ። የክላራን አይኖች እንደገና ለመመልከት አልደፈሩም። ውጭ ሞተር ብስክሌቶች፣ የብረትና የቆዳ ግንብ ፈጥረው ስለነበር ልጆቹ ከመሸሻቸው በፊት ውርደታቸው የተሟላ መሆኑን ያረጋገጡ ነበር። ነገር ግን ሮር በዚህ አላቆመም። አስተናጋጇን ጠርቶ ጠረጴዛው ላይ ትልቅ የገንዘብ ኖት አስቀመጠ እና ክላራ የምትፈልገውን ማንኛውም ነገር እንድታመጣላትም ነገራት። ፓንኬክ፣ ሚልክ ሼክ፣ ኬክ እና ከፈለገችም ሜኑ ሙሉውን እንድታመጣ። መንፈሷን ለመስበር ሞክረውት የነበሩት ፈሪዎች ሁሉ እሷ ይበልጥ ጠንካራ መሆኗን ነገር። ከዚያ በዚያ ምግብ ቤት ውስጥ ያለ ማንም ሰው መቼም የማይረሳው ተግባር የራሱን ጃኬት ታውልቆ በክላራ ትከሻዎች ላይ በቀስታ ለበሰ እና አሁን ቤተሰብ እንደሆነችው ነገር። በክላራ ፊት ላይ እንባ ፈሰሰ። የውርደት እንባ ሳይሆን የምስጋና እንባ ነበር። በዚያች አንዲት ሰዓት ውስጥ ሕይወቷ ተቀይሮ ነበር። በህልም የጀመረው ማለዳ ወደ ጥልቅ የለውጥ ቅጽበት ተቀይሮ ነበር። ደግነት ካልተጠበቁ ቦታዎች ሊመጣ እንደሚችል እና አንዳንድ ጊዜ ጨካኝ የሚመስሉ ሰዎች እጅግ የለሰለሰ ልብ እንዳላቸውም ተገነዘበች። ምግብ ቤቱ በለስላሳ ጭብጨባ ተናወጠ። አንዳንዶቹ ደንበኞች እንባን ከዓይኖቻቸው ይጠርጉ ነበር። አስተናጋጇ ክላራን አቀፈች። ከዚያም ምግብ ቤት ውስጥ ተመልሳ ስትቀመጥ ዳግም እንደማትታይ ሰው ሆና እንደማይሰማት ቃል ገባቸው። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ክላራ የተስፋ ስሜት ተሰማት። ጭካኔ ቢኖርም ድፍረትም እንዳለ ተገነዘበች። እናም አንዳንድ ጊዜ የማያውቁ ሰዎች የህይወትን ታሪክ መጨረሻ በድጋሚ ለመጻፍ ጣልቃ ሊገቡ እንደሚችሉም ተረዳች። ይህ ታሪክ ልቦን ከነካውና ደግነት ፈጽሞ ባልጠበቁት ቦታዎች እንኳን ሊነበብ እንደሚችል ካስታወሳችሁ እባክዎ ይህን ቪዲዮ ላይክ በማድረግ ለጓደኛው በማጋራት እንዲሁም ሰብስክራይብ በማድረግ ከስራ አስተያየቶን በመተው ጥቂት ጊዜዎችን ወስደው እኛንም እርሶንም ያስደስቱ። የእናንተ ድጋፍ የሚያነቃቁና የሚፈውሱ ታሪኮችን ማሰራጨት እንድቀጥል ይረዳናል። ከመጨረሳችን በፊት አንድ ልዩ ጥያቄ አለ። በዚያ ቀን በዚያ ምግብ ቤት እርሶ ቢሆኑ ኖሮ ምን ያደርጉ ነበር? እባክዎ አስተያየቶን ከስር ይስጡ። ለክላራ ይቆሙላት ነበር? የእርሶ ቃላት ጊዜው ሲደርስ ሌላ ሰው በድፍረት እንዲሰራ ሊያነሳሳው ስለሚችል እባክዎ በጥልቀት ይጻፉልን። እናመሰግናለን።